በጣም ጥሩ ቶቶ ቶቶ አቤት አባዬ ጠራኸኝ? አቤት አባዬ እኔ አልሰማም እንዴ? ይቅርታ አባዬ አልሰማሁም። እንዴት ነው የማትሰሚው? ይሄን ነጠላ ጫማ ነው ጆሮ ነው? እሺ ዋናው ነገር ይኸውልሽ አሁን ባለሙያ ይዤ ልመጣ ነው። ስለዚህ አንድ ሰው ሶኬቱ ጋር ተጠግቶ እንዳይነካ ልብ አድርጊ። እሺ አነካ። ሳምንት እኮ ነው ኤሌክትሪክ ሶኬቱ የተበላሸው። ምን አለ 15 ቀን ብንታገስ? እሺ አትበይ። እሺ ትላለች። እንደው ያን ቶልቶላም ነገር እንዳይነካ ኤሌክትሪክ መንካት አደጋ ነው። እሺ አዎ ልመለስ እንዴ አባዬ? ልመለስ ትላለች። እናምጣ አላልኩሽም እኮ ላምጣ ነው። እየለመደ ወጣለች እኮ። ወይኔ መዋረድ። ምን ሆንክ ደግሞ? ይሄ ኢንፎርሜሽን ክፍተት ነው። ይኸውልሽ ትላንትና ማንቸስተርና አርሰናል ኳስ ነበራቸው። አንዱን ጓደኛዬን አገኘሁትና ስሞሊንግ አግብቶ ማንቸስተር 1-0 አሸነፈ አለኝ። እኔም ደስ ብሎኝ ጓደኞቼ ገጄ ተበጠረኩ። እሺ ለካ ስሞሊንግ ራሱ ላይ አግብቶ አርሰናል 1-0 ያሸነፈ። እንዲህ እንድዋረድ ያደረጋችሁኝ አንቺና አባባ ናችሁ። እኛ ምን አደረግን ደግሞ? እንዴ ሶኬቱ ተበላሽቷል ልስራው ስላችሁ እምቢ አላችሁ እና አሁን ልስራው ነው እንክት። ይኸውልህ አባዬ ባለሙያ ጄስ ከመመጣ ድረስ ንክች እንዳታደርጉ ብሏል። ለዚች ባለሙያ እሺ አንድ ጥያቄ ልጠይቅሽ። ጠይቀኝ። ነገ ይዘንባል? አላውቅም። እሺ የትራፊክ አደጋ ሰምተሽ? እንጃ። እሺ ትኩስ መረጃ ንገሪ። ጓደኛዬ ጋር ሄዶ ይልጠይቅልኝ እጄ እኔስ ጓደኛዬ ነግሮኛል እንዴት ዋረድኩት። ይኸውልሽ አሁን የሚያስፈልገው ሶኬቱን እሰራዋለሁ፣ ቴሌቪዥኑ ይከፈታል፣ እንደማናቸውም ቁጭ ብለን ኢንፎርሜሽናችን እናገኛለን። አንተ ግን ለምን አታዳምጠኝም? አባዬ ባለሙያ ይዤ እመጣለሁ ብሏል። ለምን አርፋ አትቀመጥም? ግን እጅን ለመስራት ሰርቻ ሳይሻል እንዴ አላምነው። እንዴ አርሰናል አንዴ ማንቸስተር አንዴ ኤሌክትሪክ ምን አውቃለሁ። አቤት እዚህ ነው። ለራስሽስ ቢሆን ስታወሪ ድምፅሽን ከፍ አድርገሽ አታወሪም እንዴ? የምን ድምፅ መቆጠብ ነው? ምን እየሆንክ ነው? እሱ ላይ ተንጠለጠልከው? ልሰራው ነው። ምኑን? ሶኬቱን። ይኸውልህ ይሄ ጧሴ ይሞት ይሄንን ኃላፊነቱን አልወስድም። ምን አለበት ባለሙያ ውስጥ የሚመጣ ብትታገዝ? ይሄ ባለሙያ የሚመጣው ከስፔስ ነው እንዴ? አንድ ሳምንት ሙሉ ጠበቅ ነው እኮ። ከየትም ይምጣ እንዴ? ምን አለበት አንድ ሳምንት ብዙ መሆኑ ነው እንዴ? 15 ቀን ወርት 15 ቀንስ ብንኩ 15 ቀን እኮ ብዙ መረጃ ያመልጠናል። አንተን ያመልጣሃል? አዎ። እሺ የሆነው ይሁንና እንደው ተቆጣሪው ጠፍቶ ነው ወይስ ሆኖ ነው እንዴ የምታሽሞነሙናል? እጅን ታው እጅን እኔ እጅን አባባ እጅን ታው ኧረ ሰርቻ ያሳያለሁ። ማነው ቦቦ? ተቆጣሪው ተቆጣሪ የት ነው ባይ የምትይው? እንጂ ምን ይቺ ታዲያ ባይ ይባላል እንዴ? ወፋ አንቺ ምንድነው በሆድሽ የምታወሪው የምትጉረመረሚው? ታዲያ ነግሬው ነበር ለማለት ጮካትም እንዴ? በዚህ በሆድሽ ነገርሽ ነው ያልሰማው። አባይ እኔ ልጅ ተቆጣሪው ጠፍቷል ወይ? መጀመሪያ ነበር እንጂ እንዲህ ማለት ተጠፋ በኋላ ተቆጣሪው ጠፍቷል ወይ? ራሱ ጠፍቷል እኮ